ኦኬ እንደምንሰነበታችሁ የተከበራችሁ ተመልካቾቻችንና ተከታታዮቻችን በየጊዜው የተለያዩ ትምህርቶችን በብርሃነ መስቀል ወይም ደግሞ የመስቀሉ ብርሃን በሚል ሚዲያ በየሳምንቱ የምናቀርበው ፕሮግራም ስለምትከታተሉ እጅግ አድርገን በዚህ በሚዲያ አገልግሎት አስተባባሪዎችና አገልጋዮች ስም ላመሰግናችሁ እወዳለሁኝ። የተለያዩ መንፈሳዊ ትምህርቶችን በተለያዩ ቋንቋዎች እናቀርባለን። በአማርኛ፣ በእንግሊዘኛ፣ በኦሮሞኛ የተለያዩ ጥያቄዎች፣ ትምህርቶች፣ ውይይቶችን ለተከታታዮቻችን እናቀርባለን። እንግዲህ ዛሬ የምንነጋገረው ይሄ በአማርኛ ነው። በዚህ ጊዜ ደግሞ በጣም አስፈላጊ የሆኑ ልናውቃቸው የሚገቡ አንዳንድ ሐሳቦች አሉ። ስለዚህ ሐሳቦች ነው የምንነጋገር ነው። በተለይም ስለ ትንቢት አገልግሎት ነው የምንነጋገረው። ከኔ ጋር ወንድማችን ደስታ አለ። እዚህ ሁለታችንም እዚህ ዊኒፔግ ማኒቶባ ነው የምንኖረው። ይሄ አገልግሎት የሚተላለፈው ከባፕቲስት ፒልግሪም ባፕቲስት ቸርች ከሚባል እዚህ ዊኒፔግ ውስጥ ካሉት ቤተክርስቲያኖች አንዱ ነው። እግዚአብሔር አምላክ ደግሞ በዚህ አገልግሎት እንደሚባርካችሁ እንደሚያስተምራችሁ ደግሞም ጥያቄ ካላችሁ ደግሞ እንድትጠይቁ በአክብሮት እጠይቃለሁኝ። ስሜ ፓስተር አህመድ እባላለሁኝ። እግዚአብሔር አምላክ ይባርካችሁ። ወንድሜ ደስታ እንግዲህ ዛሬ የምንነጋገረው በዚህ ስለ ትንቢት ስጦታ ነው። ሞስትሊ የተለያዩ ጥያቄዎች አሉ። እነዚህ ጥያቄዎችን አንስተን አንተም የምትረዳውን ያህል መልስ ትሰጣለህ፣ እኔም ደግሞ እጨምርበታለሁ። እንደዚህ ያል ነው የምንነጋገረው ማለት ነው። የመጀመሪያው እንዴት ነው የትንቢትን ስጦታ የምትረዳው? አንዳንድ ሰዎች ኢቭን ትንቢት አያስፈልግም ብለው ያስባሉ። ምክንያቱም መጽሐፍ ቅዱስ ባልነበረ ጊዜ ነው የትንቢት አገልግሎት የሚያስፈልገው። አሁን መጽሐፍ ቅዱስ አለን። ለምንድን ነው ትንቢት የሚያስፈልገው? አዲስ ነገር የምንሰማው ነገር የለም ይላሉ። እና አንተ ከዚህ ከትንቢት ስጦታ ጋር በተገናኘ ምንድን ነው ለአንተ የትንቢት ስጦታ ማለት? ትንቢት በመጀመሪያ ስናይ ትንቢት ከእግዚአብሔር ዘንድ ለሰው ልጆች የተሰጠ ስጦታ ነው። በዛ በመቀጠል ግን ትንቢት ድሮም ነበር፣ አሁንም አለ፣ ጌታ እስኪመጣ ድረስ ይኖራል። ምን ለማለት ነው? የትንቢት ስጦታ በእግዚአብሔር ቃል የተደነገገ ማንም ሊሽረው የማይችል እውነተኛ የሆነ ክርስቶስ እስኪመጣ ድረስ በአካሉ ላይ የሚሰራ የእግዚአብሔር ስጦታ ነው እና ያንን ስጦታ ድሮ ነበረ አሁን ግን የለም ለሚሉ ሰዎች ትንቢት ስጦታ ድሮም ነበር አሁንም ይኖራል። ለምን? ነቢያት የጀመሩት አሰራር አለ በትንቢት፣ ሐዋርያት የሰሩት አሰራር አለ በትንቢት፣ አባቶች የተነበዩት ትንቢት አለ በስርዓታቸው እና በመጽሐፍ ቅዱስ ስናይ ከና ትላልቅ ነቢያት ጀምሮ ትንቢትን ተናግረዋል። ሐዋርያት ውስጥ ትንቢትን ተናግረዋል። አዲስ ኪዳን ውስጥ ትንቢት ተናጋሪዎች አሉ። ይሄ ለቤተ ክርስቲያን ከተሰጡ ኦፊሶች አንዱ ነው። ምክንያቱም በሁለተኛ ቆሮንቶስ ምዕራፍ 14 ላይ ሲናገር ይሄ እንደሚያስፈልግ፣ ይሄ ለቤተ ክርስቲያን የተሰጠ ስጦታ እንደሆነ ሐዋርያ ጳውሎስ በግልጽ ያስረዳል። ኦኬ አሁን ይሄ ድሮ እንግዲህ መጽሐፍ ቅዱስ አልነበረም፣ በነቢያቶችም ጊዜ አልነበረም። ስለዚህ ነው እግዚአብሔር ነቢያቶችን ተጠቅሞ መልእክቶችን የሚያስተላልፈው። አሁን ግን መጽሐፍ ቅዱስ አለ። ምን ማድረግ እንደሚገባን፣ ከምን መጠንቀቅ እንደሚገባን፣ ምንድነው የታዘዝነው፣ ሁሉ ነገር ተጽፎልናል። ሁሉ ነገር ለሰው ልጅ ለደህንነት የሚያስፈልገው። እንግዲህ ድሮ ነቢያቶች ለምሳሌ ኢየሱስ ይመጣል፣ መዳን ይመጣል፣ ከቤተልሔም ይወለዳል የሚሉ ነበር። ኦልሬዲ አሁን ተወልደዋል።
ሐዋርያቶችም እንኳን ቢሆኑ መጽሐፍ ቅዱስ የሚባል አልነበረም እነሱ በነበሩበት ጊዜ። ስለዚህ እግዚአብሔር እንዲህ ይላል ብሎ ያስተምራል። አሁን ግን መጽሐፍ ቅዱስ አለ። ሁሉ ነገር በዛ መጽሐፍ ቅዱስ ተሰጥቶናል። ስለዚህ የትንቢት አስፈላጊነቱ ለኔ እንዴት ነው ብለን ነው የምናየው ማለት ነው። ምን ያህል ምንድነው የምንነገረን አዲስ ነገር እዚህ መጽሐፍ ቅዱስ ላይ ያልተጻፈ እዚህ ያልተነገረን ምንድነው የምንነገረን? ወይ ነብዩ ወይ ተንባዩ እግዚአብሔር እንዲህ ይላል ብሎ የሚነግረን አዲስ ነገር ማናቀው፣ ያልተጻፈው፣ ያልተገለጠው፣ ያልተሰበሰበው። እንግዲህ መጽሐፍ ባልነበረ ጊዜ ኢዝ ኦኬ። አሁን ግን አለ። አንደኛ ይሄ ነው። ሁለተኛው ነገር ደግሞ ለብዙ ዘመን እኛም በኢትዮጵያ የመገለጥ ብዙ ጊዜ ትንቢቶቹ ቸርች ላይ ነው የሚያተኩሩት። የመጽሐፍ ቅዱስ ትኩረት መጽሐፍ ቅዱስ ትንቢት ስትመለከት ከቤተ ክርስቲያን ያለፈ ነገር ነው። የሆነ ኦርጋናይዜሽን ወይ ደግሞ የሆነ አማኞች ነገር አይደለም። አሁን ግን ትንቢት ብለን እኛ የምንናገረው ለቤተ ክርስቲያን ያስፈልጋል፣ ለቤተ ክርስቲያን ያስፈልጋል ብለን ነው። ስለዚህ ለአማኝ ብቻ ነው ትንቢት የሚያስፈልገው። ይሄ እዚህ ጋር ሐዋርያ ጳውሎስ እኮ ተናግሯል ፓስተር። ትንቢት ለአካሉ ለሆኑ የሚታነጹበት ከእግዚአብሔር ዘንድ ሁል ጊዜ የሚሰጥ የጸጋ ስጦታ ነው። ለምሳሌ አንድ ጉባኤ ጋር ሄደህ እግዚአብሔር ልኮኝ ነው የመጣው በዛሬ ዓመት በዛሬ ወር ወይም በዛሬ 5 ዓመት በዚህ ሰዓት በዚህ ቀን በዚህ ጊዜ እንዲህ ይሆናል ብሎ ተናግሮ ተንባዩ ተናግሮ ቢሄድ ያ ነገር ቢፈጸም ትንቢት የተናገረው ተፈጸመ ነው የሚባለው አይደለም። በዘመን መካከል ሁሉ የእግዚአብሔር ትንቢት ተናጋሪዎች አሉ። ይሄንን ስናይ ሐዋርያ ጳውሎስ ትንቢትን መናገር በብርቱ ፈልጉ፣ ከልሳን ከመናገር ይልቅ ትንቢትን ለመናገር በብርቱ ፈልጉ፣ አካሉን የሚያንጽ ስለሆነ እስካለ ድረስ ይቀጥላል እና አሁን ዘመን አይሰራም ቃሉ አለ። ቃሉ አለ፣ በቃሉ ነው የምንመራው። ከቃሉ ግን ትንቢቱ ከቃሉ አይዲያ ውጪ ወጣ ያለ መሆን የለበትም። እግዚአብሔር በዛን ዘመን ተናግሯል፣ በአሁኑም ዘመን ይናገራል፣ ለሚቀጥለውም ትውልድ እግዚአብሔር ይናገራል። በጣም በጣም እንትን ጥያቄ ነው ይሄ። በሁለት መንገድ ነው የማየው። አንደኛ ቴዎሎጂካል ኮንሴፕቱን ነው ማየው። የስነ መለኮት ሐሳቡን ስትመለከት በተለይ እነዚህ በዚህ ዘመን ትንቢት አያስፈልግም የሚባሉ ብሎ የሚያምኑ ሰዎች ብዙ ጊዜ በስነ መለኮት ትምህርት ያለፉ ናቸው። እያደግ ስትመጣ ምክንያቱም ቅድም ብዙ ጊዜ አሁን እኛ እንደ ምሳሌ አድርገን የምናየው ትንቢትን አገልግሎት እና አገልጋዮችን በብሉይ ኪዳንም በአዲስ ኪዳንም ነው። ቅድም እንዳልኩኝ በአዲስ ኪዳን የሚባል መጽሐፍ አልነበረም። ነቢያቶቹ እና አጋቦስ በአዲስ ኪዳን ትንቢትን ስለ ረሃብ በዓለም ላይ ይመጣል ነው፣ ስለ ዓለም ነው ያወሩት። የብሉይ ኪዳንንም ስንመለከት ሁሉም ነቢያቶች ታላላቅ የምንላቸው ነቢያቶች ኢሳይያስን ውሰድ፣ ኢዝቅኤልን ውሰድ፣ ኤርሚያስን ውሰድ፣ ዳንኤልን ውሰድ፣ ስለ አንድ ሀገር ብቻ አይደለም እስራኤል ቢሆኑም ስለ ዓለም አቀፍ ነው ያወሩት። ከዛም በኋላ ደግሞ እነ ሆሴ፣ እነ አሞስ፣ እነ አብድዩ፣ እነ ዩኤል፣ እነ ዕንባቆም፣ እነ ሶፋንያስ፣ እነ ዘካርያስ፣ እነ ሚልክያስ እና እነ ዘካርያስ እነዚህን ሁሉ ሰዎችን በምትወስድበት ጊዜ አንድ ሀገር ብቻ አይደለም፣ ስለ አንድ ህዝብ አይደለም፣ ስለ አንድ ቤተክርስቲያን አይደለም ሲናገሩ የነበሩት። አሁን ግን በእኛ ዘመን ሞር ቅድም እንዳልከው ከቸርች ጋር ነው የምናገናኘው። ለዚህ ነው ይሄ የስነ መለኮት ሰዎች this is መገለጥ ሊሆን ይችላል፣ እምነትን ለማጠንከር ይሆናል። ግን የትንቢት አገልግሎት ከአንድ ቸርች ወይም ደግሞ ከአንድ ማህበረሰብ ወይ ከአንድ ሀገር ያለፈ ነው የሚል ጥያቄ ያላቸው። ሁለተኛው ነገር ደግሞ ቅድም እንዳልከው ደግሞ ሌላው አግሪሜንታችን ጸጋ ስጦታ ነው። በኤፌሶን ምዕራፍ 4 ቁጥር 11 ላይ ክርስቶስ ወደ ሰማይ ከወጣ ካረገ በኋላ ስጦታ ለቤተ ክርስቲያን ሰጠ። ከሰጣቸው ስጦታዎች አንዱ ነብይነት ነው፣ ትንቢት ነው።
አንዳንዶች ነቢያት፣ ሐዋርያት፣ አስተማሪዎች፣ እረኞችና የወንጌል ሰባኪዎችን አድርጎ ስጦታን ሰጠ ይላል። ስለዚህ በዚህ ሁለቱ መንገድ አለ። ምንድነው የኔ እምነት? በእውነትም የኔ እምነት ሞር ወደ መጽሐፍ ቅዱስ ብንመጣ የተሻለ ነው ብዬ አስባለሁ። ሞር አሁን የትንቢት ስጦታ በብርቱ ፈልጉ ብሏል ጳውሎስ። ዩሲ አሁን አንዳንድ ጊዜ ሰዎች ያንን ጥቅስ እንወስድና ኮንቴክስቱን እንተዋለን። መሰረቱን ለምንድን ነው ኮንቴክስቱን የምንተወው? በዛን ሰዓት ይኸውልህ በአእምሯችን ልንይዝ የሚገባው ጳውሎስ ትንቢትን ፈልጉ ጳውሎስ ትንቢትን ፈልጉ ሲል ጳውሎስ ትንቢትን ፈልጉ ሲል አልነበረም ሌላ መጽሐፍ የሚያነቡት። ስለዚህ ጋይድ የሚያደርገው ቤተክርስቲያኑን ጋይድ የሚያደርገው የሚሆነውን ነገር ምን ማድረግ እንዳለባቸው እንደሌላቸው የሚነግራቸው ምን ነበረ? በዛን ሰዓት እንደውም አንደኛ ቆሮንቶስ ላይ ነው አይተህ እንደሆነ ከዚህ በፊት ሜቢ መልእክት ጽፏል። ሌላ መጽሐፍ አልነበረም። ሌላ የሚያነቡት ነገር የለም። ሌላ የሚመራቸው ነገር የለም። ስለዚህ ሞር ቃሉን እያወቅን ስንመጣ በትንቢት ላይ ዲፔንድ አንሆንም። በቃሉ ላይ ነው ሞር ዲፔንድ የምንሆነው። ያንጻል ግን በጣም ራሳችን እንደዛ ላይ ዲፔንድ ካደረግን እንስታለን የሚል ኮንሰፕት አለ። በሌላ መንገድ ትክክለኛ ትንቢት ማለት ምን ማለት ነው ብዬ ካየሁት ትክክለኛ ትንቢት ስጦታ ነው። ለማንም ሰው የሚሰጥ ስጦታ ነው። አንድ ሰው ትንቢት ስለተናገረ ወይም ነብይ ስለሆነ ከሌላ የተሻለ ወይም የበረታ ወይም መንፈሳዊ ስለሆነ ሳይሆን በነፃ እግዚአብሔር አይቶ ለሰዎች የሚሰጥ ስጦታ ነው። ስለዚህ ኤኒዋን ትንቢትን መናገር ይችላል ማለት ነው። የሆነ ስፔሻል ሰዎች አሉ ለትንቢት የተመደቡ እከለ ነብይ ነው እሱ አገልግሎቱ ትንቢት ነው ብቻ የምንላቸው በአዲስ ኪዳን በጣም ሬር ነው። በአዲስ ኪዳን በጣም ሬር ነው። ስጦታው አለ። ስለዚህ እግዚአብሔር ሐሳቡን በስጋ ለባሽ የሚያስተላልፈው መልእክት ትንቢት ተብሎ ይጠራል። ናው ወደሚቀጥለው ከመሄድ በፊት እዚህ ጋር ሐሳቤ ትክክለኛ ነው፣ ግን በአንድ ጎን በሌላ ጎን ደግሞ ሁለት ነገሮች አንድ ነገር እንመልከት። በዚህ ዘመን ላይ ትንቢት እውነተኛ ትንቢት ተናጋሪዎች አሉ። ለምሳሌ እኔ ባይኔ ከተካፈልኳቸው ዓለም አቀፍ ፕሮግራሞች ማለት ኢትዮጵያ ውስጥ በተካሄደው ክሩሴዶች ላይ 2 ጊዜ አይቼዋለሁ። ለምሳሌ ቦንኬ የኢትዮጵያ ነገር በጣም እጅግ በጣም አስቸጋሪ በሆነ ጊዜ ደርግ እያመሰ በነበረበት ዘመን ላይ ቦንኬ መጥቶ ትንቢት ተናገረ። ነበርኩ ሙሉ ወንጌል ላይ። እግዚአብሔር እንዲህ አይነት ዘመን እየመጣ ነው፣ ብዙ አይቆይም። ይሄ ነገር ስለሚሆን እግዚአብሔር በትክክል የሚሰራበት ጊዜ በዚህ ዓመት ላይ ይመጣል። በትክክለኛ እግዚአብሔር የተናገረው ትንቢት ተፈጸመ በኢትዮጵያ ላይ ባይነ ያየሁት። ሁለተኛ አንድ ሆሳና የመጣ አንድ ነቢይ ነበር። ደቡብ ላይ መጥቶ ሆሳና ላይ ክሩሴድ ትልቅ ወደ 8 ቀን 9 ቀን ኮንፈረንስ ክሩሴድ ተደርጎ ነበር። ፒተር ያንግርን የሚባል በዛ ኮንፈረንስ ላይ ትንቢት ተናገረ። ከዚህ ምድር ለብዙ ጊዜ ከዚች አካባቢ ከደቡብ አካባቢ ለብዙ ጊዜ የጨለመው ትውልድ ብርሃን የሚወጣበት ቀን ጊዜ ደርሷል። አጭር ጊዜ ነው፣ ከዚህ ምድር ወደ ሌላ ሀገር ይሄዳሉ ብሎ ትንቢት ተናገረ። እኔ ባይኔ ያየሁት ያ የተናገረው 4ኛው ነው 5ኛው 6ኛው ዓመት ላይ ከኢትዮጵያ ምድር ወጡ። እንደዚህ አይነት ትንቢቶች አሉ። ለምሳሌ ይሄ
ማህበረሰቡን የሚያንጽ አገርን የሚያንጽ ነው። ቤተ ክርስቲያንን የሚያንጽ ግን አካሉን የሚያንጽ ግን ለእግዚአብሔር ወንጌል የሚገነባ ነገር ነው የሚሰጠው። የሚገነባ ስንል በአስተዳደር ይሆናል፣ በትምህርት ይሆናል፣ በስብከት ይሆናል፣ በፈውስ ይሆናል። እግዚአብሔር ለአካሉ እስከሰጣ ድረስ የእግዚአብሔር ትንቢት አለ። ሶ ጀነራሊ ቅድም እንዳልኩኝ ይሄ ቅድም እንዳልኩ በስነ መለኮት ኢቫሉዌት ስናደርግ አሁን ምክንያቱም የሰዎች ፒተርም ቢሆን ቦንኬም ቢሆን ሌሎችም ቢሆኑ አሁን እዚህ ከተማ አለን እኛ አሁን አለን ይሲ አንዳንድ ጊዜ በ30 ዓመት ውስጥ የሆነ ሁለት ሰዎች ምስክርነት ሊኖረን ይችላል። አገልግሎቱ ካለ ልክ እንደ ሰባኪዎች እንደ ወንጌላውያን በየቸርቹ በየቦታው መታየት አለበት። በትክክል የኔ ትልቁ ቻሌንጅ ምንድነው? በየቸርቹ ለምንድነው የማይታየው ነው። በየቤተ ክርስቲያኑ የሆነ አንድ ሰው ለኮንፈረንስ የምንጠራው ነው ነብይ ተብሎ፣ ይሄም የክርስቶስ ቤተ ክርስቲያን ነው። አንተ የምትሄድበት የክርስቶስ ቤተ ለምን እዚህ ውስጥ የለም ነው። ስጦታ ከሆነ ሌላ ፓስተር እንዳለ ወንጌላዊዎች እንዳሉ አስተማሪዎች እንዳሉ ትንቢትና የነብይነት ስጦታ ለምን በየቸርቹ ሌሎች ስጦታዎች እንደሚሰራው ብዙ አናይም። ስለዚህ አንዱ ትልቁ ጥያቄ እሱ ነው። በስነ መለኮት የሚጠየቀው ሁሉ ቸርች ውስጥ አናይም። በሁሉ ከተማ ውስጥ አሁን አንተ ቅድም የነገርከኝ ሜቢ በስንት ዓመት ክርስትና ዘመን ውስጥ 2 ሰው ልትመሰክር ትችላለህ ወይ 3 ሰው ልትል ትችላለህ። አንተ የምታመልክበት ቸርች እከለ የነብይነት ስጦታ አለው ተብሎ ስንት ነው? አሁን ብትቆጥር ፓስተር ቢባል ብዙ መቁጠር ትችላለህ። ወንጌላዊ ቢባል ብዙ መቁጠር ትችላለህ። አስተማሪ ቢባል ብዙ መቁጠር ትችላለህ። ኢቭን ሐዋርያ ቢባል ብዙ መቁጠርም ትችላለህ። ግን ለምንድን ነው ነብይ የሚባለው የማይቆጠረው? አንደኛ እግዚአብሔር በዛ ጸጋ ስጦታ የተሰጠ ሰው ራሱን መለያት የሚፈልግ ሰው የልብን ሐሳብ መግለጥ የሚችል ሰው እግዚአብሔር ይፈልጋል። ሰው ለዛ ስጦታ ሞር በተሰጣ መጠን ጸጋው ይገለጣል። ለምሳሌ አንተ አሁን ፓስተር ነህ፣ ሌላው ደግሞ ነብይ ነኝ ብሎ ነብይ እግዚአብሔር በነቢያት ጸጋ ስጦታ አንተ ቀባኝ ወይም ስጠኝ ብሎ ቢጠይቅ ብለምን እግዚአብሔር ይሰጠዋል። እንደ ልመናችን ወይም እንደ የአገባባችን ወይም እንደ የፍላጎታችን ነው እግዚአብሔር የሚሰጠው። የኔ ጥያቄ እዛ አይደለም እግዚአብሔር አይሰጥም አይደለም። ለምን ቸርች ውስጥ የለም ነው የኔ ጥያቄ። ይኖራል። የታል? አሁን ለምሳሌ በሚዲያ አይገለጥ እንጂ እዚህ አሁን ዊኒፔግ ውስጥ አለ ቸርቾች አሉ። ማን ነው ነብይ የሚባለው ሰው እዚህ ከተማ? አሁን እከሌ በነብይነት ያገለግላል። በሱ በሚዲያ ደረጃማ ላታገኝ ትችላለህ። ግን በእውነትና በእግዚአብሔር መንፈስ አመራር አሰራር ሊኖሩ ይችላሉ። በሚዲያ ላይገኙ ይችላሉ። እና አሁን ስለ ሚዲያ እኮ አይደለም እያወራሁ ያለሁት። አንተ የምታውቀው እኔ የማውቀው በቃ ይሄ ሰው በቃ በትንቢት ነው የሚያገለግለው የነብይነት ስጦታ አለው የምንል እና አሁን እዚህ ቸርች የለም የማውቀው እንደረኛ በነብይነት የሚያገለግል እግዚአብሔር እንዲህ ይላል የሚል ሰው የክርስቶስ ቤተክርስቲያን ነች አይደል? ነው። ሌላም ጋር ስትሄድ እንደዚህ ነው። ብዙ ቸርቾች ውስጥ ሪያሊቲ አይገኝም። በጣም ብዙ ቸርቾች ውስጥ ፓስተሮችን ብዙ ማግኘት ይችላል፣ ወንጌላውያንን ብዙ ማግኘት ይችላል። ግን ነብይ ተብሎ የሚታወቁት ብዙ የሉም። ስለዚህ ነው አሁን ቅድም የምንለው ትንቢቱ ግን አለ፣ ነብይ ግን የለም። እንመጣበታለን። ትንቢት ነው፣ የጥበብ ቃል ነው፣ የእውቀት ቃል ነው። እሱ ሌላ ነገር ነው። የኔ ትልቁ አግሪመንት ምን መሰለ? የስነ መለኮት ሰዎች የትንቢት ስጦታ ቀርቷል ብሎ ኢንፋሳይዝ የሚያደርጉት ለምንድን ነው? የማይታይ ነው፣ እየታየ አይደለም ነው። ቢኖር እግዚአብሔር እየሰጠ ነው። የሆነ ብቅ የሚል ነገር ነው እንጂ ሰዎች በራሳቸው ነብይ ሊሉ ይችላሉ። ግን ቤተክርስቲያን አይታ መዝና ልክ እንደ ፓስተሮች ቁጭ አድርጋ ኦርዴንድ አድርጋ ይሄ እኔን አሁን ፓስተር እንደሆን ቤተክርስቲያን ነው ኦርዴንድ ያደረገችው። ቤተክርስቲያን ነው ፓስተርነት። በእርግጥ አውቀው አይደሉም የኔ ስጦታ ፓስተር ይሁን አይሁን አያውቁም። ጥሩ ተናጋሪ ሊሆን ይችላል።
ጥሩ አስተማሪ ሊሆን ይችላለሁ፣ ወይም ደግሞ ለአገልግሎት ለመንፈሳዊ ነገር በጣም ኮሚቴድ ስለሆንኩ ሌላው ሰው ከሚሰማ በጣም ኮሚቴድ ነው ይሁን ፓስተር ይሁን ተብዬ ሊሆን ይችላለሁ። ግን ቁጭ ብሎ አይተው ጸጋውን አይተው ፍሬውን ታይተው ከዛ በኋላ ይሄ ሰው ስጦታው ነብይ ነው ነብይ ብለን ሾመናል አካሉ ስል ብዙ አልሰማሁም፣ ብዙ አላየሁም። ሜቢ ነው ውጭ ሀገር ስለቆየው ነው። ኢትዮጵያ ውስጥ ግን አሉ። አሁን ቅርብ ጊዜ እንኳን ሙሉ ወንጌል የሾመቻቸውን አይቻለሁኝ። እግዚአብሔር በትክክል ሲሰራ አይተናል። እግዚአብሔር አሁንም እየሰራበት አለ። ቤተክርስቲያን አምናለች። ይሄ ትክክለኛ እውነተኛ ነብይ ነው ብላ በመድረክ በህዝቡ ፊት ኦርዲን ስታደርገው አይቻለሁ ከ2 ወር በፊት። ኦኬ ሶ ይሄ በአንድ ቤተክርስቲያን ነው። አሁን ኦቨርኦል ነው የምናወራው። ሁሉንም ስለ ሁሉም ቸርች ነው እያወራን ያለ ስለ አንድ አጥቢያ ሳይሆን በእርግጥ ሙሉ ወንጌል ውስጥ ድሮም ይሄ መንፈሳዊ ነገር ኢንካሬጅ ይደረጋል። ይሄ ታወቃ ምንድነው ስለ ሊሳ መናገር እነዚህ ጸጋ ስጦታዎች ኢንካሬጅ ይደረጋል። እሱን አውቃለሁ። ግን አሁን እኛ ስናወራ የክርስቶስ አካልን ስናወራ አንድ እሱ ነው። ሁለተኛው ነገር ደግሞ ካለንበት ከተማ ነው። ሶስተኛው ካለንበት ቤተክርስቲያን ነው ተነስተን የምናወራው። እኔ ቸርች ውስጥ ነኝ፣ አንተም ቤተክርስቲያን ውስጥ ነህ። እኔ በአንድ ከተማ ውስጥ ነኝ፣ አንተም በዚህ ከተማ አለ። ግን ነብይነት ስጦታ ብዙ አናይም። ከሌላ ጋር ነው የምንጠራው። እንዴት አድርገን ልግለጽልህ? ሊኖሩ ይችላሉ፣ የሉም ልንለው አንችልም። ምክንያቱም ጸጋ ስጦታ እስካለ ድረስ የትንቢት ስጦታ ይኖራል አለ ብሎ እግዚአብሔር እስከደነገገ ድረስ ሐዋርያትም ነቢያትም እስከተናገሩ ድረስ በብርቱ ፈልጉ እስካሉ ድረስ የመፈለግና የማንከባከብ ስጦታውን የማንከባከብ የመፈለግ የመጸለይ የኛ ድርሻ ሆኖ ሳለ ምናልባት በአካባቢው ወይም ባደገበት ሰው በትራዲሽናሉ ያደገበት ሊሆን ይችላል። አንዳንድ ቦታዎች ላይ አናገኝም። አሁን እዚህ ከተማ ላይ ነቢያት ይኖራሉ፣ ግን በአይን አይታዩም። ለእግዚአብሔር የተመረጡ ሰዎች ይኖራሉ። ይሄ ደግሞ ነብይነት ማለት ትንቢት ማለት የሚሻር ነገር ነው። አካሉን ለማነጽ ለጊዜው የሚሰጥ እንጂ የሚሻር ነው። አዳምጠኝ። ትንቢት ቢሆን ይሻራል ይላል ጳውሎስ። ልሳን ቢሆን ይሻራል። ፍቅርን ግን በብርቱ ፈልጉ ማለት በፍቅር ላይ የተመሰረተ ፍቅርን በብርቱ ፈልጉ። ትንቢቶች ሊሻሩ ይችላሉ። የልሳን ስጦታዎች ሊሻሩ ይችላሉ። ፍቅር ግን ይጸናል እስከ ዘላለም ብሎ ይናገራል። ምናልባት ጊዜያዊ በጊዜው የነበሩ ሰዎች ትንቢትን ተናግሮ ሄዶ ሊሆኑ ይችላል። በዚህም ዘመን ያሉ ነቢያት አሉ ከተባሉ ተናግረው ሊያቆሙ ይችላሉ። ይሄ ደግሞ የእግዚአብሔር አሰራር እንጂ ሁሉ ጊዜ ባገኘው በኪሴ አውጥታ የምትተነትነው ጉዳይ አይደለም። ሊኖር ይችላል። ኦኬ ቴንክ ዩ ሶ ማች። ሶ ይሄ አንደኛው ነው። ለተከታታዮቻችን እና ለተመልካቾቻችን ይህንን ጥያቄ የሚጠይቀው ከራሴ አንጻር ብቻ ሳይሆን ብዙ በሰነ መለኮት እየገፉ ያሉት እየገፋን ያለነው በተለይ የሰነ መለኮት አስተማሪዎችና የሰነ መለኮት ተማሪዎች በዚህ በትንቢት ጸጋ ላይ ብዙ ጥያቄና ብዙ ቻሌንጅ የሚያደርጉ ጥያቄዎች ስላሉ ነው እነዚህን ጥያቄዎችን ያነሳው። በሚቀጥሉ ጊዜያቶች በዚህ ዙሪያ በሰነ መለኮት የሚያስተምሩ የምናገሩ ሰዎችን አቅርበን በዚህ ጉዳይ ላይ በደንብ እንድንነጋገር ነው። በእኔ በኩል ግን ዛሬም የጸጋ ስጦታዎች ይሰራሉ፣ ኢንክሉዲንግ ትንቢትና የነብይነት አገልግሎት ዛሬም የሚሰራ ጸጋ ነው። ነገር ግን እንደየቤተ ክርስቲያኑ ትራዲሽን ነው፣ እንደየቤተ ክርስቲያኑ ስርዓት ነው። አንዳንድ ቤተ ክርስቲያኖች እዛ ላይ ፎከስ አያደርጉም። አንዳንድ ቤተ ክርስቲያኖች በጣም በጸጋ ስጦታዎች ላይ ፎከስ ያደርጋሉ። ሁለተኛው ነገር ደግሞ እንደየእረኛው ነው፣ እንደሚመሩት መሪዎች ነው። መሪዎች ጸጋ ስጦታን የሚያነቃቁ የሚያደፋፍሩ፣ ሌሎችን ለማሳደግ ሌሎች ጸጋ እንዲወጣ መንገድ የሚከፍቱ ከሆነ ጸጋዎች ይወጣሉ። አይ እንደተለመደው እንደዳለም ብለው ካሰቡ እንዳይወጣም ሊያደርጉ ይችላሉ። ሌላው ደግሞ እሱ ብቻ አይደለም። አንዳንድ ጊዜ እግዚአብሔር በዘመናት መካከል ሁሉ የራሱ የሆነ አሰራር አለው።
እግዚአብሔር አሰራሩ ልዩ ልዩ ነው ይላል። በጣም በነቢያቶች ሲሰራበት የነበረ ዘመን አለ። እግዚአብሔር ደግሞ በወንጌላውያን ብቻ በሚሽነሪዎች ዓለምን የቀየረበት ጊዜ አለ። የተለያዩ 1000 የሚደርሱ ከአውሮፓ ከኤሲያ ወደ አፍሪካ ወደ ኤሲያ ወደ ላቲን አሜሪካ የሄዱ ሚሽነሪዎች አሉ። ከአፍሪካ ደግሞ አሁን እኛን ወደ ተለያዩ ሀገሮች እግዚአብሔር ሚሽነሪ አድርጎ ልኮናል። ይሄ የተለያዩ ዘመን የተለያዩ ሀገር የተለያዩ ሁኔታ ነው። በነገራችን ላይ በዚህ መሃል ሪቫይቫል የሚባል አዲስ ሊሰን የሚባል የትንቢት ስጦታ የሚባል ለተወሰኑ ለብዙ ዘመናት ጥፍት ብሎ ነበር። ለመጀመሪያ ጊዜ ሰዎች እንዳውም በመንፈስ ቅዱስ ተሞልተው በሊሰን የሚባለው መናገር የጀመሩት በ1902 ነው። ከዛ በኋላ በ1906 የአዙዛ ሪቫይቫል የሚባል አሜሪካን ውስጥ ተጀመረ። ያ ሪቫይቫል አሰምብሊ ኦፍ ጎድ እና ሌሎችን ፔንቴኮስታል የሚባሉ ቤተክርስቲያኖችን ወለደ። ማለት የዛሬ 100 ዓመት ማለት ነው። ከዛ በፊት ግን ቸርቾች ነበሩ፣ በጣም ጠንካራ ቤተክርስቲያኖች ነበሩ እና እነዚህ ስጦታዎች ብዙ ያልተለማመዱ የሌላቸው ማለት ነው። አሁን ደግሞ የኛ ዘመን ሞር የዛሬ 100 ዓመት ከነበረው የእግዚአብሔር አሰራር ሞር እየተለየ ነው። ስለዚህ ሞር በብርቱ እንድንፈልግ ሞር ደግሞ ይሄን ስጦታ በየቤተ ክርስቲያኑ እንዲታይ በየቤተ ክርስቲያኑ እንድነቃቃ መሪዎች ምእመናን ማገልገል አለብን። ምክንያቱም ለየቀኑ የሚሆነውን ለዘመኑ የሚሆነውን መልእክትና መገለጥና ትንቢት ወይም ደግሞ ከእግዚአብሔር ዘንድ በመለኮት በግለሰብ ደረጃ የመጣ ያስፈልገናል። ይሄ ነው ማለት ፓስተር ወደ ኋላ ልውሰድህና ኦኬ ከይቅርታ ጋር ትንቢት ራሱ ምንድን ነው ያልከው ጥያቄ፣ ትንቢት ማለት የመምከር ቃል ነው። ትንቢት ማለት የማነጽ ቃል ነው። እነኚህ ተደምሮ ትንቢት ይባላሉ። ሌላ ከላይ ከሰማይ ተጠቅልሎ ተወርውሮ የሚመጣ ነገር አይደለም። ባለበት ማህበሩን ወይም ቤተክርስቲያንን ወይም የእግዚአብሔርን አካል የሚመክር የሚገስጽ የሚያንጽ በእምነቱ ጸንቶ እንዲቆም ምልክቶችን የሚያሳይ ጋይድ የሚያደርግ ጸጋ ነው፣ ምክር ነው ትንቢት ማለት። ትንቢት ማለት ሌላ የሆነ እንደ ዘመኑ ሌላ አይነት ፓወርና ሌላ አይነት መገለጥ አድርገው ሰዎች ገንዘብን መቸብቸቢያና የጊዜውን ነገር ተጠቅመው የራሳቸውን ህይወት ለመምሪያ የሚጠቀሙ ሳይሆን የእግዚአብሔርን አካል ለማነጽ የተሰጣ፣ ለመምከር የተሰጣ፣ ለማስተማር የተሰጣ። ትንቢት ውስጥ እኮ ማስተማር አለ፣ ትንቢት ውስጥ ምክር አለ፣ ትንቢት ውስጥ ግሳጼ አለ፣ ትንቢት ውስጥ መጽናት አለ። ይሄ ሁሉ ትንቢት ይባላል። ስለዚህ ቤተክርስቲያን ውስጥ አለ ምክር አለ። አዎ አለ ቤተክርስቲያን ውስጥ። እሱን ትንቢት ማለት እንችላለን ማለት ነው እንዳንተ አባባል። ሌላ ከላይ መጣምጥታ የምትወረውረው ነገር የለም። ኦኬ ቃሉን ልናገር። እሺ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 3 ላይ ትንቢትን የምናገር ግን ለማነጽና ለመምከር፣ ትንቢትን የምናገር ለማነጽና ለመምከር ለማጽናትም ለሰው ሁሉ ይናገራል፣ ለቤተ ክርስቲያን ይናገራል። ትንቢትን የምናገር ለማነጽ ለመምከር። ስለዚህ የትንቢት ቃል አንደኛው ምክር ነው። የትንቢት ቃል አንደኛው ማነጽ ነው። የትንቢት ቃል አንደኛው ሙሉ የክርስቶስ አካል ሙሉ ማድረግ ነው። ይሄ በቤተ ክርስቲያን ውስጥ አለ። ይሄን ትንቢት እንለዋለን። ነቢይ የሚለው ስም ባይኖረንም አዎ በስብከት በቃል በትምህርት የሚያገለግሉ ትንቢት ልንል እንችላለን ማለት ነው። ያንተ ሐሳብ ኦኬ። ሌላ ጥያቄ ጥሩ ነው ማለት ሁለት ነገሮችን ልናገርና የመጀመሪያው ይሄ ስጦታ እንዴት ነው የሚያድገው የሚለውን ትንሽ ባብራራ ደስ ይለኛል። መልካም። ሁለተኛው ነገር ደግሞ ምንድነው የዚህ ስጦታ ዓላማ የሚለውን ነው። ከዛ በኋላ አንተ ወዳልከው ጥያቄ እመጣለሁ። እሱ ጥያቄ ነበረኝና ይሄ ምንድነው ጥቅሙ ወደምለው እሱን ጥያቄ ነበር። አንተ ትንሽ ቀደም ብለህ ስለሄድክ ነው እሱ ጥያቄ ነበረኝ እና እንዴት ነው ይሄንን ስጦታ እግዚአብሔር የሚጠቀመው? እግዚአብሔር ይሄንን ስጦታ
መልእክቶችን ወይም ሐሳቡን ለቤተ ክርስቲያን ሊሆን ይችላል ለሚያምንም ለማያምንም የራሱን ሐሳብ የራሱን መመሪያ ሜቢ ለማበረታታት ሊሆን ይችላል ያጠፋውን ደግሞ ለማቅናት ለመንገድ ለማሳየት ለመገሰጽ ሊሆን ይችላል እግዚአብሔር በዛ በኩል ነው የሚጠቀመው የግድ የሰራዊት ጌታ እግዚአብሔር እንዲህ ይላል ላይሉ ይችላሉ እግዚአብሔር በልባችን በመንፈሳችን በሚያፈሳቸው መልእክቶች አሉ እነዛ መልእክቶች አንዳንዶች በመዝሙር መንገድ ነው የሚያስተላልፉት አንዳንዶች በስብከት መልክ ነው የሚያስተላልፉት አንዳንዶች በጸሎት መልክ ነው የሚያስተላልፉት አንዳንዶች ደግሞ ወንድም እንዳለው በምክር መንገድ ነው የሚያስተላልፉት ግን የሰራዊት ጌታ እግዚአብሔር እንዲህ ይላል አይሉም ስለዚህ ነቢያቶች አሉ በጣም ብዙ ነቢያቶች አሉ እግዚአብሔር በዘመናት መካከል ሰው ያላያቸው ስም የሌላቸው ፖዚሽን የሌላቸው በጣም ብዙ ይህንን ስጦታ እግዚአብሔር የሚጠቀማቸው በጣም ብዙ ነቢያቶች ሌሎች አገልግሎትም ብዙ እንዳሉ ማለት ነው ሌላው ምንድነው ዓላማው ነው እንዴት እግዚአብሔር ይጠቀማል ብቻ ሳይሆን የትንቢት ዓላማው ግለሰቦችና ማህበረሰቡን የእግዚአብሔርን ፍቃድ አንደርስታንድ እንዲያደርግ ነው እንዲረዳ ማድረግ ነው ይሄ ነው ሰዎች ቤተክርስቲያን ምንድነው እግዚአብሔር የሚፈልገው እንዴት እንዲሆን ነው የምንፈልገው ብሎ እግዚአብሔርን ሐሳብ እግዚአብሔርን ፍቃድ በህይወታችን ለግላችን ለቤተሰባችን አንዳንዱ የተገለጠ ፍቃድ የምንላለ የተሰወረ ፍቃድ የምንላለ መንፈሳዊ ህይወታችን ደግሞ ይለያያል ስለዚህ ደነ እምነት ከሆነ በክርስቲያና ህይወት ውስጥ የሆነ ክሊር የሆነ ነገር እንድናገኝ ኢንላይትመንት ይሄ ድምብዝብዝ ያለው ነገር ምን ላድርግ ይሄን ነገር ላድርግ ወይስ አላድርግ ብለን ግራ የሚገባን ነገር እግዚአብሔር በመንፈሱ በትንቢት አገልግሎቱ ጎኦን ይለናል በቃ እኔ ነኝ ካንተ ጋር ሄድ ይለናል ማለት ነው ከዛም በመቀጠል አንዳንዱ እቅድ እናወጣለን እነዛ እቅዶች እንዴት እንደምንፈጽም አናውቅም የእግዚአብሔር መንፈስ በዛ ጣልቃ ይገባና በወንድምም እንደ ምስክር አድርጎ ይናገርና ያንን እቅድ ተግባራዊ እናደርጋለን ነው ቅድም ወንድም ደስታ ብሏልና አንዱ ምንድነው ጥቅሙ ለማህበረሰብ የዚህ ትንቢት አገልግሎት በመጀመሪያ ሚኒስትሪው ያስፈልገናል ብለናል ቤተክርስቲያን ከሌላት ምንድነው የምታጣው የትንቢት አገልግሎት ካላትስ ምንድነው የምትጠቀመው ማህበረሰብንስ ግለሰቦችንስ የትንቢት አገልግሎት ምን ያህል ጠቃሚ ነው ምክንያቱም ለዚህ ነው ቅድም ያልከው በብርቱ ፈልጉ ብሏል ጳውሎስ በብርቱ ፈልጉ ስል ጥቅሜታው በጣም ኃያል ነው ስለዚህ ያንን ባለመፈለጋችን ያጣነው ምንድነው ቤተክርስቲያን በዘመናት ማለት ያጣችው ነገር ጥሩ ለምሳሌ ሐዋርያ ጳውሎስ ሲናገር አሁን እንደተናገርከው በብርቱ ፈልጉ በልሳኖች ከመናገር ይልቅ እንኳን አለ በልሳኖች ከመናገር ይልቅ ትንቢትን የመናገር ያህል በብርቱ ፈልጉ ስል ትንቢት ብዙ ዘመናት ተሻጋሪ ነው አሁን በዚህ ዘመን ይሰራል ያንጻል ሰውን የሚቀጥለውን ትውልድ ደግሞ ስትሄድ ጋፕ ፈጥረህ ስትሄድ እዛም ዘመን ደግሞ ያንጻል የባለፈውን ዘመን ደግሞ አንጿል ለምሳሌ እስራኤላውያን ከግብጽ የሚወጡበት ትንቢት የተናገሩ አሉ እንደገና ደግሞ ኢየሱስ ክርስቶስ እንዲወለድ ትንቢት የተናገረ አለ እንደገና ደግሞ ለዚህ ዘመን እንኳን ትንቢት የተናገረ አለ እነኛ ትንቢቶች ዘመናቸውን እንትን እያደረጉ የሚፈጸሙበት ሁኔታ አለ እና ትንቢት የእግዚአብሔር መልእክትና አንደኛ የሆነ ሰውን ከክፋት ይሁን ከጥፋት ይሁን ከሞት ይሁን ከዘላለም ሞት እኮ ተነግሮለት የሚመለስ በትንቢት አለ ወደ ዘላለም ሞት የሚሄደውን ተመለስ እግዚአብሔር እንዲህ ይላል ዛሬ እንደዚህ ትሆን እንደዚህ ይገጥማል የሚል ትንቢት የተነገረ ሰው የተመለሰ አለ እንቢ ብሎ የዳ የሞተ አለ ምናቃቸው እና ትንቢት ለቤተ ክርስቲያን የመጀመሪያ መሳሪያ ነው አጠቃቀሙ ላይ አገባቡ ላይ መስተንግዶው ላይ ቤተ ክርስቲያን በጣም ደካማ አቅም ነው ያላት ለዚህ ነው ያልተገለጠው ኦኬ በጣም ቆንጆ ነው በእኔ ደግሞ መረዳት
በኔ እይታ ቴንክ ዩ ወንድሜ ደስታ። እኔ እንዴት ነው የማየው ለቤተ ክርስቲያን ያለው ጥቅምታውና ጥቅሙ እንደ ማንም ጸጋ ስጦታ ነው። የማይጠቅም ጸጋ ስጦታ የለም። ሁሉም ጸጋ ስጦታ ኢቭን ምንም ቢሆን ከእግዚአብሔር ዘንድ የመጣ ጸጋ ለአካሉ ይጠቅማል። ያ ጸጋ ደግሞ ከጎደለው ይጎላል። ቤተ ክርስቲያን እውነትም የእረኝነት ስጦታ የሌለው ሰው ከሌላት ትጎዳለች። ምክንያቱም ስጦታው የለምና ነው። እውነተኛ ደግሞ የወንጌላዊነት ጸጋ ያለውና የሚያገለግል ሰው ከሌለ አካሉ ይጎዳል። እንዲሁ አስተማሪዎች ከሌሉ የክርስቶስ አካል ደግሞ እንደዚህ የሐዋርያነት ስጦታ የሌላቸው ከሌሉ ይጎዳሉ። ነገር ግን ስፔሲፊክ ምንድነው ጥቅሙ ካለ ጥቅሙ ምንድነው ብዬ የማስበው የመጀመሪያው ነገር የእግዚአብሔርን ሐሳብና ዓላማ እንድንረዳ ያደርጋል። ወቅታዊ ዓላማው ምንድነው አሁን ማድረግ ያለብን? ይህንን ነው የተረዳሁት በአገልግሎት ዘመኔ እግዚአብሔር በተለያየ መንገድ በወቅቱ ምን መደረግ እንዳለበት ሲያስረዳ አይቻለሁ። ሁለተኛው ነገር ደግሞ እግዚአብሔር እኛን ለሚቀጥለው መንፈሳዊ ሕይወት ሊያሳድገን ሲፈልግ እንዳናድግ ከእግዚአብሔር ጋር ያለን ህብረታችን እንዳይጠነክር የሚያደርጉን ነገሮች ከኛ ላይ ለማንሳት ሲፈልግ ትንቢትን ይናገራል። ትክክል። ትንቢትን ሲናገር ማለት መገለጥ ማጋለጥ አይደለም። መገለጥ ማጋለጥ አይደለም። የሚቀጥለው እኛን ለአገልግሎት ያዘጋጀናል። ይህንን ሐሳብ እንቀጥላለን። እኛን ለአገልግሎት ያዘጋጀናል። ሌሎችም ብዙ ሐሳቦች አሉ በትንቢትና በትንቢት ዙሪያ የምንነጋገረው። በሚቀጥለው ቪዲዮአችን በሚቀጥለው ፕሮግራማችን ይህንን ሐሳብ በመከታተል እኔና ደስታም ሌሎች ወንድሞችም ተጨምረው እንነጋገራለን። በዚህ መንገድ እኛን ስለሰማችሁ ስለምትከታተሉንም እግዚአብሔር አምላክ ይባርካችሁ። ይሄ የመስቀሉ ብርሃን የሚዲያ አገልግሎት ነው። ጌታ ኢየሱስ በያላችሁበት ስፍራ ከሁላችሁም ጋር ይሁን። በጌታ ፍቅር እንወዳችኋለን። አሜን። አሜን። ዳን